ቆንጆ ምሳ አሁን ሽልማትህን ልስጥህ መሰለኝ የምን ሽልማት በምሳ ብቻ ምን ለቀቅ ነበር ይመስልህ ምን ይያልሽ ነው ወይዘሮ ሜላት ነው ደሶፎ እኔ ምን ነው ሶፋ ይመችም እንዴ አረ እንደሱ ሳይሆን ና እባክህ ተቀመጥ ወሬ ይላንተ ነው ይሄንን ነው እንዴ የደሞዝ ጭማሪ ነው ለካ እኔ እኮ ሌላ መስሎኝ ምንድነው ወይዘሮ ሜላት እንዳየው ነው ወይዘሮ ሜላት ምን አድርጌ ነው ከስራ የምታባርሪኝ ምን አድርገህ ይመስላል እኔ እንጃ ምን አድርጌ ነው ስትል ትንሽ እንኳን አታፍረም ሰላም የቢሮ አልበቃ ብሎ ጭራሽ ልጅ ሃና ላይ እንደዛ አይነህን ስትጥል ዝም ባልኩኝ ልጅ አይደለም ወይዘሮ ሜላት አንቺ ያላወቅሽው ነገር አለ ግድ የለሽም ላስረዳሽ ጎበዝ ሰራተኛ ነህ ብዬ ስልህ ጭራሽ ልጅን ለመመኘት በቃ ወይዘሮ ሜላት ነገር እኮ እንደዛ አይደለም መቼም ማፍረት የለ እሷ ናት የምታስቸግረኝ በላ ወይዘሮ ሜላት ሰላም እንዳለችው አይደለም እኔ እሷ ከታምታ እንዳወራችሁ ማላቀም እሷ እንዳወራችሁ አይደለም ወይዘሮ ሜላት ትሰማኛለህ ቢሮ ያሉትን ሴቶች ስታዳር ዝም ያልኩ ጎበዝ ሰራተኛ ብቻ ሳትሆን ስለምትታዘዘኝም ነበር አሁን ግን ጥጋብ ልብህን ወጥሮታል ደግሞ በልጄ ከመጣ ማንንም ብትሆን ግድ አይሰጠኝም አሁን ቤቱን ለቀህ ትወጣልኛለህ አትወጣም ወይዘሮ ሜላት ውጣልኝ አልኩህ እኮ እንዴ ጀግናው እኔ እኮ ትጠብቀኛለህ ብዬ አላሰብኩም ነበር ያን ያል ፈሪ እንዳልሆንኩኝ እኮ ነግሬያለሁ ሞትን የምትፈራ መስሎኝ ነበራ እድሜ ላንተ ከሞት የባሱ ብዙ ክፉ ነገሮች እንዳሉ አስተምረኛል ኧረ እባክህ አሁን ሌላውን ወሬ ተውና ገንዘቤን አምጥተልኛል ውይ ፈሪ አይደለው ይኸው አምጥቼልሃለሁ ካልገደልኩ ጀግንነቴን አታምንም ማለት ነው ይኸው አንተ ጀግና ኮንክ ገንዘቡ ይኸውልህ እስኪ ከጄ ፈልቅቀው ሰድ ሲጀምር አንተ መቼ ነው ቆይ ጀግናው እምትተማመንበት ሽጉጥ እጄ ገባ አሁን ምንድነው የሚውጠው ምን ያስቃል ገንዘቡን አምጣው እንጂ ኢንስፔክተር ዘካሪያስ እባላለሁ እርምጃ ከመውሰድ በፊት ሽጉጥህን ጣል መቶ አለቃ አዳሙ እባላለሁ ቀላል ሰው አድርገኸኛል እንዴ በአደባባይ ዝም ብዬ ገንዘቤን የምሰጥ ሰውን በማስፈራራት ወንጀል ተጠርጥረህ ይዛል ወደ ፖሊስ ጣቢያ ኢንስፔክተር መሳሪያውን ያዝ ኢንስፔክተር ህግ ባለበት ሀገር ላይ እንደዚህ በአደባባይ ወንጀል መስራት ተገቢ ነው ህግ ዳኛው አታስቡ